ተወዳጁ ተከታታይ ድራማ የሚጀምረው ጂ የተባለች የሁለተኛ ደረጃ ተማሪ አዲስ በተዛወረችበት ትምህርት ቤት በር ላይ ቆማ እያሳየን ነው። ጂ ትምህርት ቤቱ ስትገባ ሁሉም ተማሪዎች ሀብታም እንደሆኑ ትመለከታለች። ትምህርት ቤቱም በጣም የቅንጦት በመሆኑ ጂ በጣም ደስ ይላታል። በወቅቱ ለራሷም ይህ አዲስ ጅማሬ እንደሆነና ምንም አይነት ችግር ላለመፍጠር ቆርጣ እንደተነሳችም ትናገራለች። ጂ ከድሮ ትምህርት ቤቷም የተዛወረችው ሁከተኛና ችግር ፈጣሪ ስለነበረች እንደሆነም እንረዳለን። ጂ ትምህርት ቤቱን እያሰሰች ወደ መቀበያ ጽሕፈት ቤት ትደርስና ወደ ክፍል ኤ የሚወስዳትን መንገድ ትጠይቃለች። በዚያን ጊዜ አንዲት ተማሪ እንደምትጠየፍም ስታይ ጂ ትገረማለች። ነገር ግን ጉዳዩን ትኩረት አትሰጠውም። ሰራተኛው ወደ መራላት ቦታ ስትሄድም የትምህርት ቤቱም ሌሎች ህንፃዎች ውብ ቢሆኑም እሷም የደረሰችበት ግን በጣም ያረጀና የቆሸሸ ህንፃ በመሆኑ ያስደንቃታል። ውጫዊ ቅርጹ ባይስባትም ውስጡን ግን ጥሩ እንደሚሆን ተስፋ ታደርጋለች። ነገር ግን ወደ ውስጥም ስትገባ ቦታው በጣም የቆሸሸና የተዘበራረቀ ሆኖ ታገኘዋለች። ወደ ውስጥም ስትገባም ወንዶች ተማሪዎች ተሰብስበው ምታይና ወደ ክፍል ኤ መምጣቷንም ትጠይቃለች። በዚያን ጊዜ ኬፈር የተባለ ተማሪ ቦታውን እንደሳተችም ይነግራታል። ጂ ሰራተኛው እንደገለጸላት ብትነግረውም ኬፈር ግን እየጮህባት በአስቸኳይ ቦታውን ለቃ እንድትወጣም ይነግራታል። ጂም ተናዳ ብትሄድም ነገር ግን ራሷን አረጋግታ ወደ ሌላና ንጹህ ውብ ህንፃም ትሄዳለች። እዚያም አንድ ክፍል ውስጥም ገብታ ስትቀመጥም የክፍሉ ኃላፊ ራኪ መታ ራሷን ታስተዋውቃለች። ጂ አዲስ ተማሪ እንደሆነችም ትናገራለች። ነገር ግን ራኪ የጂን ወረቀቶች ስትመለከት በዚህ ክፍል እንደሌለችና ወደ ክፍል ኤ እንደተመደበችም ትነግራታለች። በዚያን ጊዜ ጂ ኬፈርም እንዳታለላትም ትረዳለች። ወደ ክፍል ኤ ስትመለስ በጣም ተናዳለች። ክፍሉም ወንዶች ብቻ ያሉበትና አንድ ብቻ መሆኑንም ትረዳለች። ቢሆንም ግድም ሳይሰጣት ራሷን ለመምህሩና ለተማሪዎቹም ታስተዋውቃለች። ኬፈር የክፍሉ ተወካይ እንደመሆኑ መጠን ሊቀበላት ሲገባም ይልቁንም ይዘብትባታል። ሌሎች ተማሪዎችም እንዲስቁም ያደርጋል። ጂ ግን ዝም አትልም፣ ትመልስለታለች። ከዚህ ጊዜ ጀምሮ ጂ በክፍሉ ተማሪዎች በሙሉ ትንኮሳም ይደርስባታል። ማንም ተማሪም ስትቀርባቸው መቀመጫም አይሰጧትም። መጨረሻም የመቀመጫ ወንበር ስታገኝ የወረቀት ኳሶችን እየወረወሩባትም ይሳለቁባታል። ማንም ላይ ብትጮህም እነሱ ግን ግድ አይሰጣቸውም። ትምህርት ሲያልቅ እንጂ ወደ ትምህርት ቤቱ መመገቢያ ስትሄድ ራኪን አግኝታም ስለ ክፍል ኤ ሁኔታም ጠይቃለች። ጂ ግን የተፈጠረውን ሁሉ በመደበቅ ሁሉም በደስታ እንደተቀበሏትም ትዋሻለች። ነገር ግን ልጃገረዶቹም የክፍል ኤ ተማሪዎች ሁከተኛ እንደሆኑም ስለሚያውቁ ንግግሯንም አያምኑም። በዚህን ጊዜ ማይረስ የተባለ ተማሪም የክፍል ኤም ለጂ ተስማሚ ቦታ መሆኑንም ይናገራል። ጂ ግን ዝም ትላለች። መመገቢያውን ለቃ ወደ ክፍል ኤ ተመልሳ ለመመገብ ንጹህ ቦታ ስትፈልግ ምግብ ስታወጣ ተማሪዎቹ መጥተው ምግቧንም ይወስዳሉ። ፊሊክስ የተባለ ተማሪ መጥቶ ስለ ጓደኞቹ ድርጊት ይቅርታም ይጠይቃል። የዚህ ክፍል ተማሪዎች ወደ መመገቢያው መግባትና ምግብ መግዛት እንደማይፈቀድላቸውም ይነግራታል። ጂ ተገርማ ከቦርሷ ሌላ ምግብ ስታወጣ ፊሊክስ ምግብ እንዳታወጣ ማስጠንቀቋት እንደነበረ ተናግረው ይሄዳል። ከዚያም አንድ መምህር ወደ ክፍልም ገብታ ክፍሉ በጣም ስለቆሸሸም ትምህርት እንደማትሰጥም ትነግራቸዋለች። ቀጣይ ጊዜም እንዴ ከሆነ እንደማትመጣ ተናግራም ትወጣለች። ጂም የክፍል ጓደኞቿን ለማጽዳት ብታነሳሳም እነሱ ግን በሩን ዘግተውባት ራሷ ብቻ እንድታጸዳም ያደርጋሉ። በመስኮትም እያዩም ይሳለቁባታል። ጂ ተናዳ ብቻዋን ማጽዳትም ትጀምራለች። የመጀመሪያው ቀን ተጠናቀው ወደ ቤቷ ስትመለስ ሚያጎቷ ሚስትም ስለ ትምህርት ቤቷም ትጠይቃለች። ጂ ግን የተፈጠረውን ሁሉ በመደበቅ ጥሩ ቀን እንደነበረም ትናገራለች። ያጎቷ ሚስትም የገባችውን ቃልም ስታስታውሳት ጂ ችግር እንደማትፈጥርም ታረጋግጣለች። በሁለተኛው ቀን ኬፈር ለጂ አንድ ወረቀትም ይሰጣታል። በወረቀቱ ላይም እሱና ሌሎችም የክፍሉ ወንዶች የሚወዱትም የምግብ አይነት ተጽፎ ነበርም። ስለዚህም ከትምህርት ቤቱ መመገቢያ ምግብም እንዲገዛም ይጠይቃታል። ነገር ግን ጂ እኔ እናንተ አገልጋይም አይደለውም ብላም በትዕቢት እምቢ ትላለች። ኬፈርም በምላሹም እሷም በክፍል ውስጥ ማየት እንደማይፈልግና ከነሱ ጋር በክፍል ውስጥ መቆየትም ከፈለገች የእሱን ንግግር መስማት እንዳለባትም ይነግራታል። ጂም ይህንን አቋም እንደማትቀበልም ትነግረዋለች። እንዲሁም እንደምትመታው ጭምርም። ይህ ንግግር ኬፈርን ስላስቆጣው ሊያጋጫት ሲል መምህሩ ክፍል ውስጥ በመግባቱ ሁኔታውም ይቆማል። የምሳ ሰዓትም ሲደርስም ዩሪ የተባለ ተማሪም ይመጣል። ብዙ ምግብ ይዞም ስለመጣ ሁሉም ወንዶች ወደ እሱም ይሮጣሉ። ዩሪ ጂን ሲያያትም ይበሳጫል። ፊሊክስም እሷ አዲስ ተማሪ እንደሆነችም ያስረዷል። ዩሪ ግንም ጂን በቁጣ እያየም ትቷትም ይሄዳል። ጂ ስለ ባህሪው በመገረም ፊሊክስንም ስለ እሱም ትጠይቀዋለች። ፊሊክስም ዩሪም አሁን ወደ ትምህርት እንደተመለሰ ከጃፓን ከቤተሰቦቹ ዘንድም ከእረፍት እንደመጣና ከኬፈር ጋር የቅርብ ጓደኞች እንደሆኑም ይነግራታል። በዚህ ጊዜ ዩሪም ከኬፈር ጋርም ስለ ጂ ጉዳይም ይነጋገራል። ምክንያቱም ዩሪ በክፍላቸው ውስጥ ሴት ልጅም እንዲኖርም አይፈልግም። ኬፈርም እሷን ለማስፈራራትና ክፍሉን ለቃ እንድትሄድ ለማድረግ እንደሞከረም ይነግረዋል። ነገር ግን እሷ ፈርታ አልሄደችም። ይልቁንም ተጋፍጣለች። ዩሪም እሷ እስክትሰለችና ትምህርት ቤቱን ለቃ እስክትሄድ ድረስ ማወካቸውን እንዲቀጥሉም ሀሳብ ያቀርባል። ኬፈርም ይስማማል። በማግስቱ ጂ ወደ ትምህርት ቤት ከመሄዷ በፊት ቁርስም ስትበላ የሚያጎቷን ልጅም ኤንጅሎን ታገኘዋለች።
አንጀሎም ስለ ትምህርት ቤቱ ሁኔታ አስጠይቃትም ጂ ምንም አትልም። ቀደም ብለውም ያንኑ ትምህርት ቤት ተማሪ ስለነበረ ስለ ክፍል ኤ መረጃ እንዲሰጣትም ጠይቀዋለች። አንጀሎም ይህ ክፍል በተለይም ለሁከተኛ ተማሪዎችም የተፈጠረ እንደሆነ ወደዚህ ክፍል የተዛወረ ተማሪም እስከሚመረቅ ድረስ ከዚያ ክፍል እንደማይወጣም ይነግራታል። ነገር ግን ሴት ተማሪዎችም ባህሪያቸውን ካስተካከሉና ችግር ካልፈጠሩ በተጨማሪም በክፍል ውስጥም ከፍተኛ ውጤትም ካመጡ ወደ ሌላ ክፍልም የመዛወር ዕድል እንዳላቸውም ጭምር ይነግራታል። ጂ ወደ ትምህርት ቤትም እየሄደች ሳለ አንድ ተማሪም ከአራት ወንዶች ጋርም ሲጣላም ታያለች። ያ ተማሪ ጂን እንዳያትም ይጠራታል። የክፍል ጓደኛዋ እንደሆነም ይነግራታል። አብረው ወደ ትምህርት ቤትም እንዲሄዱም ትስማማለች። በመንገድ ላይ ስሙ ሲ እንደሆነም ትረዳለች። ትምህርት ቤቱ መመገቢያም እንዳይገቡም የከለከላቸውን ምክንያትም ጠይቋለች። ሲ በምላሹ ምግብ በራሱም ሂሳብ እንድትገዛለትም ሀሳብ ያቀርባል። ጂ ተስማምታም እሱም ታሪኩንም ይጀምራል። ከጥቂት ጊዜ በፊት ማይላ የተባለች ተማሪ በክፍል ውስጥ እንደነበረች እሷና ኬፈር በጣም ይዋደዱ እንደነበረም ይነግራታል። ነገር ግን አይላ ከትምህርት ቤት ማስተዳደር ጋር የነበራትም ጠንካራ ግንኙነት ስላለ ወደ ሌላ ክፍልም ተዛወረች። ከዚያ በኋላም ኬፈርም አይላ እንደተለወጠች ይሰማው ጀመረ። አንድ ቀን መመገቢያውም ውስጥም ሌላ ወንድ ስትስም አይቷት በጣም ተቆጥቶም ተጣልቶ መመገቢያውን ሙሉ በሙሉ አፈራረሰውም። ከዚያ ጊዜ ጀምሮ የትምህርት ቤቱ አስተዳደር ኬፈርንና የክፍል ኤ ተማሪዎችን በሙሉ በመቅጣት ወደ መመገቢያ እንዳይገቡም ከለከላቸውም ይላታል። ከዚያም ሲና ጂ ወደ ትምህርት ቤትም ገብተው ቀናቸውንም ይቀጥላሉ። በመጨረሻው ትምህርት መጨረሻ ላይ ጂ ልብሷ ከመቀመጫዋ ጋር ተጣብቆም ታገኛለች። ይህን ያደረጉትም ኬፈርና ዩሪ እንደሆኑም ይገለጣል። ሁሉም ተማሪዎች በጂም ይስቃሉ። ጂም ሲንና ፊሊክስን እርዳታም ጠይቃለች። ምግብ እንደምትገዛላቸው ቃልም ትገባለች። ሲና ፊሊክስ መቀመጫዋን ሲስቡት ልብሷም ስለተቀደደም ሲ ጃኬቱን ሰጥቷት ሰውነቷንም ትሸፍናለች። ጂ በጣም ተናዳም ኬፈርን በየቦታውም ትፈልገዋለች። በመጨረሻም ዩሪና ሌሎች ወንዶች ጋርም ስታገኘው የሲን ጃኬት ፊቱ ላይ ወርውራም ጓደኞቹ ፊትም ትሰድበዋለች። ከዚህ ቅጽበት በኋላ የሚያደርገውን ማንኛውንም ስህተትም ዝም ብላ እንደማትመለከትም ነግራውም ትወጣለች። ከዚያም ሲ ጃኬትም ሰጥቷት ወደ ቤቷም ትመለሳለች። ለምግባሩም አመስግና ወደ ቤትም ትገባለች። ሲ ወደ ቤቱ ሲመለስ ቀደም ሲል ከጣላቸው ወንዶች ጋር ተያይዘው የመጡ ሌሎች ወንዶችም ከበውም ያገኛል። ጂም ራትም ስትበላ ማየርሰን ያጎቷ ልጅ አብሯቸው ተቀምጦም ታገኛለች። ማየርሰን የጂ ቤተሰብ ውስጥ መኖር ያበሳጨዋል። አንጅሎ ማየርሰን ጂን በመኪና ትምህርት ቤት እንደማይወስዳትም ሲያውቅም ይበሳጫል። ከነገ ጀምሮ እሱ እንደሚወስዳትና ከማንኛውም ሰው እንደሚጠብቃትም ይምላል። በማግስቱም አየርሰን ወንድሙን ሰምቶ ጂን ወደ ትምህርት ቤትም ይወስዳታል። ጂ ክፍል ውስጥም ስትገባ ኬፈርም ያንኑም የምግብ ዝርዝር ወረቀትም ሰጥቷት ምግብ እንድትገዛ ገንዘብም ይሰጣታል። ጂ ጮክ ብላ ንግግሩን መስማትም እንደሌለባትም ለጓደኞቿ እንጂ ለሱ ብላ ምግብ እንደማትገዛም ትነግረዋለች። ነገር ግን በእርግጥም ሄዳ የምግብ ዝርዝሩን ሁሉ ትገዛለች። ጂ ስትመለስም ኬፈርና ጓደኞቹ ምግብ አምጥታላቸው በጣም ይደሰታሉ። እሷ ባደረገችው ነገር ኬፈር ራሱም ይደሰታል። ፌሊክስም ጂ አብራቸው እንድትበላ ሲጠራት ስትስማማ፣ ዩሪ ግን ይህ ነገር ስላልተዋጠለት ተነስቶ ይሄዳል። ምሳ ከበሉ በኋላ ሁሉም ክፍል ውስጥ ሲሆኑ መምህሯ ደረጃቸውን ለመፈተሽም ስማቸውን ትጠራለች። በእርግጥም ከወንዶቹ ማንም ለጥያቄዎቹ መልስም አይሰጥም። ነገር ግን መምህሯ የጂን ሙሉ ስም ስትጠራ ሁሉም ወንዶችም ይደነግጣሉ። ምክንያቱም የጂ የቤተሰብ ስም ከአየርሰንም የቤተሰብ ስም ጋር አንድ አይነት ነው። ኬፈር ጂን ከአየርሰን ጋር ያላትን ግንኙነትም ሲጠይቃት ጂም የአየርሰንም ያጎት ልጅ እንደሆነችም ትነግረዋለች። ጂ ወንዶቹም ይህንን ሲሰሙ ያሳዩትን ቁጣ ስትመለከትም ትገረማለች። ከአየርሰን ጋርም ችግር እንዳለባቸውም ትረዳለች። ነገር ግን ምክንያቱን አታውቀውም። ከክፍለ ጊዜው በኋላ ጂ ከክፍል ጓደኞቿ ጋር ለመነጋገር ብትሞክርም ይርቋታል። ኬፈርና ዩሪም ከጓደኞቻቸው ጋር በመሆን ስለ ጂ ኢንተርኔት ላይ መረጃ መፈለግም ይጀምራሉ። ቀድሞ ትማርበት የነበረው ትምህርት ቤት በጣም ሁከተኛ እንደነበረች፣ አንድን ተማሪም በእርሳስ እንደወጋችውና ለብዙ ወንዶች ከባድ ጉዳት እንዳደረሰችም ይደርሱበታል። በዚያን ጊዜ አንድ ጓደኛቸው መጥቶ ስለ ጂ ቤተሰብ መረጃ እንዳገኘም ይነግራቸዋል። የጂ አባትም ከረጅም ጊዜ በፊት እንደጠፋ፣ እናቷም እሷ ልጅ እያለችም ጥላት እንደሄደችና ሌላ ሰው አግብታ እንደምትኖርም ይነግራቸዋል። ከዚያን ጊዜ ጀምሮ ጂም ከአያቷ ጋር ትኖር እንደነበረ፣ ነገር ግን ወደ ትምህርት ቤታቸው ስትዛወር ወደ አጎቷ ቤት እንደመጣችም ይረዳሉ። ዩሪና ኬፈርም አየርሰን ጂን ወደ እነሱም የላካት መረጃ እንድትሰበስብለት እንደሆነም ይገምታሉ። ክፍሉን የማጽዳትም ሰዓትም ሲደርስ ወንዶቹ እንደተለመደው ጂን ለብቻዋ እንድታጸዳም ይተዋታል። ኬፈርም ቆሻሻ ሳጥኖችን መሬት ላይም በመጣልም ጂን ሊያበሳጫትም ይሞክራል። ጂ በጣም ተናዳም የወረቀትም ካርቶኖችን መሬት ላይም ትበትናለች። እሱ ካላጸዳ በስተቀር እንደማታጸዳም ትነግረዋለች። ዩሪም ነገሩ ሊባባስ እንደሚችልና ኬፈር በጣም ቁጣ ስላለበት ሊመታት እንደሚችል ስለሚያስብም ጣልቃም ይገባል። ኬፈርንም ከጂ ጋርም ክፍሉን እንዲያጸዳም ያሳምነዋል። ኬፈርም የዩሪን ንግግር ሰምቶም ከጂ ጋርም ክፍሉንም ያጸዳል። በማግስቱ ጂም ከአየርሰን ጋር በመኪና ወደ ትምህርት ቤትም እየሄደች ሳለ ሲን መንገድ ላይም ታየዋለች። አየርሰን መኪናውን እንዲያቆም ጠይቃም ከሲ ጋር ወደ ትምህርት ቤት እንደምትሄድም ትነግረዋለች። ጂ ሲን ለምን እንደቀረ ስትጠይቀውም ከቀድሞ ጥላቶቹ ጋር እንደተጣላና በደረሰበትም ከባድ ጉዳት ምክንያት እስኪያገግም ድረስ በቤት ውስጥ እንደቆየም ይነግራታል።
ጂ ስለ ክፍሉ ሁኔታና ወንዶችም የአይርሰን የማገቱ ልጅ እንደሆነችም ሲያውቁ ስለነበረው ምላሽም ትነግረዋለች። እንደነሱ እንደሚጠላትም ስትጠይቀው እሱ እንደማይጠላትም ይነግራታል። ትምህርት ቤትም ደርሰው ቀናቸውን ሲያጠናቅቁ ጂን ይዞም ህንፃው ጀርባም የክፍልን ፕሬዝዳንት ምርጫ ለማየትም ሄዳሉ። ነገር ግን ጂ ምርጫ እንደሌለና የሚካሄደው የአሁኑ ፕሬዝዳንትም ኬፈርናም ዳዊትም የተባለ ሌላ ተማሪ ግጭት እንደሆነም ስትረዳም ትገረማለች። አሸናፊውም የክፍሉ ፕሬዝዳንትም ይሆናል። ፉክክሩም ይጀምራል። በከባድም አመፅም የተሞላ ግጭትም ከተደረገ በኋላ ኬፈርም ዳዊትንም ያሸንፋል። ተማሪዎቹ በደስታ ይዘውትም ይሄዳሉ። ጂ ግን ከቦታውም ሳትሄድም ዳዊትንም ትረዳውና ወደ ቤቱም ትሸኘዋለች። በማግስቱ ጂም ለሲና ለዳዊት ምግብ ትሰጣቸዋለች። ዩሪና ኬፈርም ይህን ሲመለከቱም ይበሳጫሉ። ጂ ከክፍሉ ወንዶች ጋር በጥሩ ሁኔታ መግባባቷና እነሱም እየተለወጡ መምጣታቸውም የኬፈርንና የዩሪን እቅድም ያበላሻል። አንድ ጓደኛቸው መጥቶም ቀጣዩም የክፍልም የአካል ብቃት እንቅስቃሴ እንደሆነም ይነግራቸዋል። በተመሳሳይ ሰዓት አይርሰን ከጓደኛው ጋር ስለ ክፍሌ ተማሪዎች ወደ ስፖርት አዳራሽም እንደሚሄዱም ሲነጋገሩ አይላ መታም አይርሰንን ትቀበለዋለች። አይላና አይርሰን ሲቀራረቡ አይርሰን ኬፈርን ለማስቆጣት እንደሆነም ግልጽ ነው። አይርሰን እጅን ለመጠበቅ በሚል ሰበብ ወደ ስፖርት አዳራሽም ይወስዳታል። ከዚያም ሲደርሱ አይርሰን አይላን ኬፈርን ለመበቀል በሚል በጣም ይቀርባታል። ኬፈርም እጅግ በጣም ይናደዳል። ኬፈርም ጂን ኳስ እንድትቀበል በማስመሰል በጣም ኳሷንም ወደፊቷም ይወረውሯል። ጂ መሬት ላይም ትወድቃለች፣ አፍንጫም ይደማል። ሁሉም ተመልካቾችም ይደነግጣሉ። ኬፈርም የሰራውን ስህተትም ይረዳል። ወደ እሷ ሊሄድ ቢሞክርም አይርሰን ቀድሞ ወደ ጂ ስለሄደ ወደ ኋላም ይመለሳል። ምርጦች ክፍል 1 ይመስላል። ክፍል 2 እንዲቀጥልም ከፈለጋችሁ ኮመንት ላይ አሳውቁኝ።